ሰላም ቤተሰብ፣ ዛሬ ሳሎና እንሰራለን። ይሄ ዲአይ ነው። ዶሮ ቆራርጬ ሰደሩን ቢያንስ ከለር አለው ከለር እና በሆሮታ የሚጠባው መጣል ነው። ሳሎና እንሰራው ማለት ነው። ማታ ነው ቀመም ያለው። እንደዛ ከሆነ ዶሮቹ ክፍት ይሆናል፣ ጣዕም ያመጣል። እዚህ ጋር ጠብሼ ጨርሻለሁ ዶሮዬን። እዚህ ጋር ቀይ ጥብስ ጠብሳለሁ። በኋላ የዶሮ ጥብስ እዚህ ጋር 2 እርጎ ፈጫለሁ። ተለቅ ያለ ነው እርጎ 2 እርጎ። እዚህ ጋር ቲማቲም ፈጭቻለሁ። በኋላ እንሰራለን ማለት ነው። መጀመሪያ ዶሮ ልጥበስልኝ ነው እና ጠብሼ ጨርሻለሁ። ወደ ወጡ ማለት ነው፣ ወደ ስልሱ እንሰራለን እና ፈጫጭቼ እርጎውን ፈጭቼ ከጨረስኩ በኋላ አቁላልቼ እንሰራለሁ ማለት ነው። እዚህ ጋር አቁላልቻለሁ። ትንሽ ብራውን አድርጌዋለሁ። የሚያቃጥል ነው የሚሰራው ይሰራል። እዚህ ጋር ደግሞ ቲማቲም የተፈጨ ሳይሆን በቅመም ያልታሸ ዶሮ ስለሆነ ማለት ነው። እዚህ ጋር ቅመማ ቅመም ትንሽ ከሁሉም አድርጌያለሁ። የሚያቃጥል የሌለው ደግሞ ኦርጋኖ ነው። እንኳን በርበሬ ነው ያደረኩት። ትንሽ ቲማቲም አድርጌያለሁ ለከለር። እርድም ስላለው ክሬም ስለሆነ አያስፈልገውም። ፍር ይላል። አሁን ቅድም የፈጨሁትን እርጎ አረገዋለሁ፣ አሸዋለሁ ከዶሮ ጋር ተቀብኩት ዶሮ ጋሽቼ እርጎውን ከላይ እና ኩኪንግ ክሬም አረጋለሁ። ደግሞ እንግዲህ ድምፄ ካልተሰማችሁ በጣም ይቀርታል። አየር የሚያወጣውን አርሲ ሽታ በጣም እንዳይል አንድ ነው የከፋችሁ ግን ይጮሃል። ካልከፈትኩ ደግሞ እንዳለ ነው የሚታጠነው። የጠበስኩትን ዶሮ እንደዚህ ካዋሃድ በኋላ እርጎ ፈጭቻለሁ። እዛ ጋር 2 እርጎ አረግበታለሁ። ከዛ ክሬም ደግሞ ከላይ ትንሽ አለቀ ማለት ነው። ዶሮውን ግን ማታ ላይ ቢያንስ ከታጥፋችሁ በቅመማ ቅመም አሽታችሁ አንድ እርጎ አርጋችሁ ቀብታችሁ እንዳለ ብታሳድሩት አሪፍ ይሆናል። ጣዕም ይኖረዋል። ውስጡ ድረስ ነው የሚገባው ቅመሙ። ቦዳው ከሆነ እንኳን ጣዕም አይኖረውም። ቅመሙ ሲዋሃድ ግን አሪፍ ይሆናል እና ይህን ይመስላል። እዚህ ጋር ደግሞ የሚያቃጥል ነው በርበሬ አድርጌበታለሁ። እዚህ ጋር በከበዝ ነው ሰው የሚበላው። እኔም እንጀራ ስላለኝ በእንጀራ ይበላል። ዶሮ የክፍላችሁ የዶሮ ሰደር ይሄ ነው። ማታ ከትፍ ይሄኛውን ደግሞ ለብቻ በበርበሬ እዛ ጋር ያቁላላሁት የምሰራበት ነው።
ሰዳሩ አጥንት የሌለው ማለት ነው። እና እንደዚህ አድርጌ ተለቅ ተለቅ አድርጌ ከትፈዋለሁ። እዚህ ጋር እርጎውን ጨመርኩት። ትንሽ ተዋፍሯል። ከለር ራሱ እርድን ስላደረኩበት ከለር ይፈጥራል። በኋላ ክሬም ስለሆነ ዘይት አላበዛም። ለጥልል ነው የሚለው ሮዝማሪ የተፈጨና ኮረሪማ አድርጌበታለሁ ራሴ ስለምበላ እና የዶሮ ጥብስ ማለት ነው። ይሄ የዶሮ ጥብስ ነው፣ ቀይ ጥብስ። ትንሽ ውሃ አደርግበታለሁ። በከበዝ ነው ዛሬ የሚበሉት። ትንሽ ነው ሩዝ እዛ ጋር የቀቀልኩት እና ይሄን ይመስላል። ሲጨመር እዚህ ጋር ኩኩር ክሬም ትንሽ አደርግበታለሁ። ይሄኛውን ፓስታ ምናምን የሚሰራበት እንደዚህ አጠር እንዳለ ነው። በቃ ትንሽ ከበሰለ በቃ ክሬም ከገባ በኋላ ብዙ መብሰል የለበትም። እዚህ ጋር ያው ወጣችን ደርሷል። ዶሮውም ተዋህዷል። ይሄኛውም እዚህ ጋር ደርሷል። ትንሽ መረቅ አለው። ቀይ ዶሮ ጥብስ። ይሄኛውም የክሬሙ ደርሷል። ቤተሰብ ምግባችን ደርሷል። እኔ ደግሞ በእንጀራ እነሱ በሩዝና ወተት ሲበሉ በከበዝ እኔ በእንጀራ ልዩት ቀይ ዶሮ ጥብስና የኛውም ዶሮ ነው ግን በክሬም ነው። ቀዩ ነው አሪፍ። እኛ እንደዚህ የሚያቃጥል ነገር ስለምንወድ እና ላይክ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስክንገናኝ መልካም ጊዜ። እሺ እንጀራም ደግሞ የጋገርኩት አለ፣ ቀይ አጭር አለ፣ አሳያችኋለሁ፣ ለቀዋለሁ ማለት ነው። እሱንም አብሬ ድምጽ ግን አላስገባሁበትም ነበረ ስጋግር፣ ይሄን እንጀራ ስጋግር ማለት ነው። እና በሚገርመው በ4 ሰዓት ነው የደረሰው። በማሽኑ ፈጭቼው ኬክ በምሰራበት ማሽኑ ፈጭቼው ቶሎ ነው የደረሰው ማለት ነው። በጣም የሚያምር እንጀራ ነው የሆነው። እና በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።